ሰይፉ ከተለመዱት የሚዲያ ሾዎችና ፕሮግራሞች ወጣ ብሎ ወደ ቲክቶክ የቀለጠው መንደር ድንገት ዘው በማለት ጨልፎ ለመውጣት ያደረገው ጥረት አቤት ወዴት የሚል ጥያቄን አስነስቶበታል። የቲክቶኩ መንደር ሌላ ዓለም ነው። የራሱ ተዋናያን፣ የራሱ የአጫዋወት ስልትና የራሱ ዳኞች አሉት። እናም ወደ ሌላው ዓለም የቲክቶኩ መንደር ብቅ ያለው ሰይፉ ፋንታሁን በዚሁ መንደር በነበረ ቆይታ ከባድ ጥፋት አጥፍተሃል በሚል ዳኞች ተሰይመው በራሳቸው ሕግ እየዳኙት ነው። ከቲክቶክ አዋርድ ጋር በተያያዘ ነው። የቲክቶክ መንደር በራሱ የዳኝነት ሕግ መሰረት ምርጥ የተባሉ ቲክቶከሮችን አወዳድሬ ልሸልም ነው በማለቱ በተወዳዳሪዎች መካከል ከባድ ትንቅንቅ ይታያል። ውጤቱ በዳኞች እንደዚሁም በቲክቶክ መንደር ታዳሚዎች ድምፅ የሚወሰን ነው። 70% የታዳሚያን ድምፅ እንደዚሁም 30% ደግሞ የዳኞች ድምፅ በሚሰጥበት ውድድር ላይ አዶናይ እና ዩቲናስ በመባል የሚታወቁ ወጣቶች ትንቅንቅ ላይ ናቸው። ሁለቱም በሚሊዮኖች የሚቆጠሩ የቲክቶክ ተከታይ ያላቸው። የቲክቶክ መንደር ታዳሚም ድምፁን እየሰጠና እየነፈገ ከሁለቱ ቲክቶከሮች መካከል አንዱን አሸናፊ ለማድረግ የየድርሻውን እየተወጣ ነው። ውድድሩ በሀገር ውስጥና በአፍሪካ ደረጃ የሚካሄድ ነው። የሀገር ውስጡ በመጪው ህዳር 20 ፍጻሜውን ያገኛል። ቤስት ኮንቴንት ክሬተር እና ቤስት ኢንፍሉዌንሰር የሚሉ የውድድር ምድቦች ወይም ካታጎሪስ ናቸው። በዚህም የተመልካች ድምፅ አንድ ጊዜ አንደኛው፣ ሌላ ጊዜ ደግሞ ሌላኛዋ እየመሩና እየተከተሉ ባለበት ሁኔታ ሰይፉ በራሱ የቴሌቪዥን ሾው ላይ ንስቷን ዩቲናስ በእንግድነት ይዞ ቀረበ። አቧራ የተነሳውም እዚህ ጋር ነበር። ተቃውሞ ሁለት ተወዳዳሪዎች አንገት ለአንገት ተናንቀው ባለበት ሁኔታ ሰይፉ የህዝብ ድምፅ በሚያዛባ መልኩ እንዴት እሷን ብቻ ለይቶ ያቀርባል የሚል ነበር። አንድም አለማቅረብ ካቀረበም ሁለቱንም ተወዳዳሪዎች አንድ ላይ ማቅረብ ነበረበት በሚል ከባድ የማህበራዊ ሚዲያ ተቃውሞ ተቀሰቀሰ። ሰይፉም ከባድ የሚባል የተቃውሞ እርጅብኝን አስተናገደ። ሰይፉ ከባድ ነገሩ በዚህ ሳያበቃ ሰይፉ ለቲክቶክ መንደሩ ተቃውሞ የሰጠው ምላሽ ደግሞ ሌላ አዲስ አቧራ አስነስቶ ዙሩን አከረረው። ሰይፉ በድምፅ አሰጣጡ ሂደት የተዛባ ሁኔታ እንዲፈጠር በማድረግ በደል አድርሶበታል የተባለውን በተመለከተም ሰይፉ አንድ መልእክትን አስተላለፈ። መልእክቱም የጥሪ መልእክት ነው። ጥሪውም አዶናይ ቅር ከተሰኘ እሱም በሾው ላይ በመምጣት መቅረብና የራሱን የምረጡኝ ቅስቀሳ ማድረግ የሚችል መሆኑን የሚገልጽ ነበር። በዚህ መሃል በነበረው ሌላ የሰይፉ እንግዳ ላይ በነበረ አንድ ፕሮግራም ላይ ሰይፉ ያደረገው ንግግር ደግሞ ሌላ አዲስ እሳትን ጫረች። ይህችም ንግግር የቲክቶክ ስኬትንና ሽልማትን የምትመለከት ነበረች። ሰይፉም እንዲህ አለ። ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንጻር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ነገር ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ነበር ሰይፉ የተናገረው። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ በተነሳው አቧራ አድፍጦ የቆየው ቲክቶከሩ አዶናይ በዚህ ወቅት ለሰይፉ ምላሽ ለመስጠት ብቅ አለ። ምላሹም በአንተ ሾው ላይ አልቀረብኩም በማለት መቅረብ የማይፈልግባቸው ምክንያቶች 1 2 3 ብሎ በራሱ የማህበራዊ ትስስር ገጾች ላይ ያቀረበበት ሁኔታ ታይቷል። አዶናይ ካቀረባቸው ምክንያቶች መካከልም አንደኛው ከዚህ ቀደም በአንተ ሾው ላይ ለመቅረብ ጥረት አድርጌ ገሸሽ አድርገህ ችላ ብለኸኛል የሚል ነው። ከዚህ አለፍ ባለ ግን አዶናይ በሌላ ሾው ላይ ተናገረው አሽሙር በጣም አስገርሞኛል ሲልም ተናገረ። ይቺም አዶናይ ተናድጄባታለሁ ያላት የሰይፉ ንግግር ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንጻር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ሰውን ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን ግን ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ሰይፉ የተናገራት ነበረች። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም።
ነገ የምትሰደብበትን ነገ አዶናይም ይችን ጠቅሶ ምላሽ ሰጠባት። አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የእኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጽ ሆኜ ልንገርህ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና የማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን አዲስ ዙር አቧራ መጨስ የጀመረውም እዚህ ጋር ነው። የቲክቶክ መንደር ሰይፉ ላይ ሆ ብሎ ተነሳ። ሌላ አዲስ ፍልሚያም ተጀመረ። በዚህ ወቅት ሰይፉም ዝምታን መረጠ። አሁን የምርጫ ውድድሩ በሰይፉ ጥልፍልፍ ታጅቦ እንደቀጠለ ነው። ሰይፉ ከተለመዱት የሚዲያ ሾዎቹና ፕሮግራሞች ወጣ ብሎ ወደ ቲክቶክ የቀለጠው መንደር ድንገት ዘው በማለት ጨልፎ ለመውጣት ያደረገው